ሰላም ጤና ይስጥልኝ ውድ የቻናሌ ተከታታዮች ባለፈው የለቀቅነው ቪዲዮ ላይ ሴቴ እንዴት እንደሚዘጋጅ አሳይተናችኋል። ዛሬ ደግሞ ወንዴ እንዴት እንደሚዘጋጅ እናሳያችኋለን። በጥሞና ተከታተሉን። እንግዲህ አሁን መጀመሪያ ጤነኛ የሆነ ወንዴ መምረጥ አለብን። እንግዲህ ትክክለኛና ጤነኛ የሆነ ወንዴ ስንመርጥ ለምሳሌ ፖለኑ ቢጫ የሆነ መሆን አለበት። ቢጫ ካልሆነ ምናልባት ከቢጫ አልፎ ወደ ነጭነት ከተሸጋገረ የማይሆን ስለሆነ ትክክለኛ በዘለላው ላይ በስንዴ ዘለላው ላይ ያለው ቢጫ መሆኑን ማረጋገጥ አለብን። ከዛ የተለያየ የዝሪት ደረጃ እንጠቀማለን። አሁን ይሄ ገና ያልደረሰ ነው። የመጀመሪያ በመጨረሻ ላይ የተዘራ ነው፣ እሱን እንተዋለን። ወደ ሁለተኛው ወይ ደግሞ ቀደም ብለን ወደ ዘራነው ዝሪት ደረጃ ላይ እናያለን፣ እንመርጣለን። እንግዲህ በጣም ያለፈበት ሊኖር ይችላል፣ በጣም የዘገየ ሊኖር ይችላል። ስለዚህ ትክክለኛ የደረሰውን መርጠን እንቆርጣለን ማለት ነው። እንግዲህ የምንፈልገውን ያህል መጠን ለምሳሌ ለአንዷ የሴቴ የተዘጋጀ ሴቴ ላይ ሁለት ዘለላዎችን የሚበቃ ከሆነ ብናኙ 2 ወይ 3 እናደርጋለን። 2 ይበቃል ካልን ለምሳሌ 5 ሴቴ የተዘጋጀ ካለን 10 የወንዴ ዘለላዎችን እየቆረጥን እናዘጋጃለን ማለት ነው። በመቀስ እንቆርጣለን። የምንፈልገውን መጠን ያህል ቆርጠን ትክክለኛ የወንዴ የሆነውን ቆርጠን በእጃችን ወደ ሴትዋን ወዳዘጋጀንበት ቦታ ይዘን ሄደን መቀስ ተጠቅመን መቁረጥ እንጀምራለን ማለት ነው። እንግዲህ ይሄ የምንቆርጠው በግራ ቀኝ ወደ ታች ሳንወርድ፣ ምክንያቱም ወንዴውና ሴትዋ በስንዴ ዘለላ ውስጥ ስላሉ ወንዴው እንዳይጎዳ ከፍ ብለን ቢያንስ ከ1/3 ዝቅ ብለን እንቆርጣለን። ይህን ግራ ቀኝ ከቆረጥን በኋላ ሙቀት እንዲያገኝ መሬት ላይ እንሰካዋለን። ከ3 ሰዓት እስከ 5 ሰዓት ላይ ብንሰራ ሞር የተሻለ ነው። ወንዴው ከዚህ ውስጥ ከስንዴ ዘለላ ውስጥ በቀላሉ ወደ ላይ መውጣት ይችላል ማለት ዝግጁ ይሆናል ማለት ነው። ለማዳቀል ዝግጁ ይሆናል። ያው ሴትዋ ከ72 ሰዓት 48 እስከ 72 ሰዓት ውስጥ ሬዲ ትሆናለች ተብሎ ይጠበቃል። ወይም ከ2 ቀን እስከ 3ኛው ቀን ላይ ሄደን ይሄንን ወንዴውን በዚህ መልኩ እናዘጋጃለን። እያዘጋጀን መሬት ላይ እንሰካለን። ወንዴው ከውስጡ እስኪወጣ እንጠብቃለን። በዚህ መልኩ ወንዴው ይወጣል ማለት ነው። ያያችሁት ነው፣ ብናኙ ወጥቷል ማለት ነው። ወደንቡ ይታያል። ይሄንን ከወጣ በኋላ እዛው ሴትዋ አጠገብ ሆነን በእጃችን እየነቀልን ሴትዋ ያዘጋጀናት ሴቴ ላይ ፖለኑን ደስት እናደርጋለን ማለት ነው። እንግዲህ አሁን እያየነው ነው። ወንዴው በጣም ወጥቷል፣ ይታያል። ጀስት እዛው አጠገብ ላይ ሴትዋ ላይ ወስደን ወንዱን ፖለኑን እናሽከረክራለን ማለት ነው። 2 አይነት ዘዴ ነው ያለው። አንዱ አሁን እንደምናየው እዛው ላይ ሆነን ከላይ በቆረጥነው ሴትዋ ላይ እናሽከረክርበታለን። ሁለተኛው ደግሞ ከነ ዘለላው ሙሉን ውስጡ ጨምረን አብረን እዛ ውስጥ እንከተዋለን። ካያያዝን በኋላ እናጥፍና አጥፈን በስቴፕራል እንመተዋለን ማለት ነው። ስለዚህ ሴቴዋም ወንዴ ውስጥ ሌላ የመጣ ወንዴ አንድ ላይ አያይዘን እዚህ ባግ ውስጥ ከተናል ማለት ነው። ይሄን ካደረግን በኋላ ሌብል እናዘጋጃለን። ሌብሉን በምናዘጋጅበት ጊዜ የዚህ ያዳቀልነው ድቃዎች መረጃ ነው የምንይዘው። ለምሳሌ እዚህ ሌብሉ ላይ እንደምታዩት አሊዶሮ ክሮስ ኤክስ ምልክት ከ55 IBWS ኤንድ ከሚባል ወንዴ ጋር አዳቅነናል ማለት ነው። ይሄ ኢዲ ማለት ኢማስኩሌት ያደረግንበት ሴቷን በ03/04/2026፣ ፒዲ ማለት ደግሞ ፖለን ያመጣንበት ማለት ነው። ፖለን ያመጣንበት በ05/06/2026 ያመጣንበት ነው ማለት ነው። 04 እንግዲህ የ2 ቀን ልዩነት ማለት በ3ኛው ቀን ያመጣነው ይሄ ነው። እንግዲህ የሴቴና የወንዴ ሚስጥራዊ ጋብቻ የሚባለው ይሄን ይመስላል። እንግዲህ ይሄን ሁለቱ ግንኙነት ሲያዳቅል የነበረው እንደሻው ነው ያዳቀለው። ሌላም ሰው ከሆነ መረጃውን በዚህ መልክ እናጠናቅራለን ማለት ነው። ይሄን ይመስላል። ይሄ እንግዲህ በሚቀጥለው ፕሮግራሞች ደግሞ ሌላ ቪዲዮዎችን
እንለቃለን። እናመሰግናለን። ውድ የቻናላችን ተከታታዮች መልካም ላለው ቴንኪው